ሰላም እንዴት ናችሁ የዩቲዩብ ቤተሰቦቻችን? ያው ብዙዎቻችሁ የኦንላይን ስራ መስራት ትፈልጋላችሁ። ዛሬ ደግሞ እኔ ምርጥ የተባለውን የኦንላይን ስራ ይዤላችሁ መጥቻለሁ። ያው ቪዲዮን ከመጀመራችሁ በፊት ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቪዲዮን እስከመጨረሻው ተከታተሉ እላለሁ። ያው ብዙ የኦንላይን ስራ አሉ። ከነዚህ ደግሞ እኔ ምርጥ የተባለው የኦንላይን ስራ ይዤላችሁ መጥቻለሁ። ያው የኦንላይን ስራው ብዙዎቻችሁ ሶሻል ሚዲያ ላይ ሰምታችሁታል። ፖፑላይዝ ይባላል። ያው ብዙ ሰው እየሰራበት እየተለወጠበት ያለ ስራ ነው። ያው በቀን ከ4000 ብር እስከ 5000 ብር የምትሰሩበት እና በወር እስከ 120 ሺህ ብር የምትሰሩበት የኦንላይን ስራ ነው። ምርጥ አሪፍ የተባለ የኦንላይን ስራ ነው። ያው እኔም እየሰራሁበት ነው። ማሻአላ ምንም ያው ቁማር ምናምን የለውም። ላይቭ ላይ ምናምን ከ3 ሰዓት እስከ 4 ሰዓት ነው የምትቀመጡት። ኮይን ምናምን ይሰጣችኋል። ስለ አከፋፈቱ ምናምን ሙሉ ነገሩ አሳያችኋለሁ። ቪዲዮ እስከ መጨረሻው ተከታተሉት። ላይክ ካላደረጋችሁ ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ። ያው ወደ ቪዲዮ እንግባ። መጀመሪያ ወደ ፕሌይ ስቶር ትገባላችሁ። ከዛ በኋላ ደግሞ ሰርች ማድረጊያውን ትነኩትና ፖፖ ላይ ብላችሁ ትጽፋላችሁ። ከዛ በኋላ ይመጣላችኋል። ከዛ በኋላ ኢንስታል ትሉታላችሁ። ስለዚህ አፕሊኬሽኑን ደግሞ እኛ ዳውንሎድ በማድረግ ኦፕን በማለት እንጀምራለን። ኦፕን እንዳልነው በእንደዚህ አይነት መልኩ ይከፍትልናል። የመጀመሪያ የምናደርገው ከታች ያለችውን አግሪመንት ቲክ እናረጋታለን። መጀመሪያ ከታች ያለችውን አግሪመንት ቲክ እናረጋለን። ከዛ ሎጊን የምናደርግበት አማራጮች አሉ፣ በጉግል በፌስቡክ እንደውም እታች ደግሞ ሌላ ምን አለ፣ በስልክ ቁጥርና በቀጥታ በኢሜል መክፈት የምንችልበት መንገዶች አሉ። ስለዚህ እኔ የምመክራችሁ ግን በጉግል ኢሜል ብትከፍቱ በጣም አሪፍ ነው የሚሆንላችሁና እኔ በጉግል ነው የከፈትኩት። በጉግል ከፍቼ ወደ ውስጥ ሲያስገባኝ ደግሞ ያሉትን ነገራቶች ደግሞ በደንብ ማየት እንችላለን። ኦኬ ጋይስ፣ ስለዚህ ወደ ውስጥ ሲያስገባኝ እንደዚህ ነው የሚመስለውና በመጀመሪያ ደረጃ ምንድነው የሚጠይቀኝ? ከላይ ፎቶ ይጠይቃል። ከዛ ስም፣ እድሜ፣ ሀገርና ከዛ ጾታ አለ። ጾታ ማስገባትም እንደዚሁ ግድ ነው። ስለዚህ ከፎቶ ሲጀምርላችሁ የራስን ፎቶ አስገባለሁ። just አንድ ፎቶ መርጬ የራስን ፎቶ ካስገባው በኋላ በእንደዚህ አይነት ሁኔታ ማስተካከል ይሆናል። ስለዚህ አስተካክዬ ፎቶን ካስገባው ሲሜ እሺ እንዳለ ይሁን። ከዛ እድሜን አስተካክላለሁ። እዚህ ጋር ያለውን ወደ ትንሽ ወደ ኋላ መለስ አደርገዋለሁና ካስተካከልኩት በኋላ አገር እናስተካክላለን። እዚህ ጋር ከዛ ያው በኢንዲያን ስላረኩት ፊሜል አድርጌ አደርግበታለሁ። ፊሜል ቢመርጥና ከዛ ወደ ውስጥ እገባለሁ ማለት ነው። ሰሚት ቢ ወደ ውስጥ ያስገባኛል። አሁን ከከፈትን በኋላ እንደምታዩት በእንደዚህ አይነት መልኩ ይከፍትላችኋል። እሺ አሁን ከፈተልን ማለት ነው። ፖፖ ከፍቶልናል። ስለዚህ መጀመሪያ ስራችን ምንድነው የሚሆነው? የፊት አሻራ መስጠት። የፊት አሻራ ወይም ፕላትፎርም ላይ ህጋዊ ለመሆን የግዴታ የፊት አሻራ መስጠት አለብን። ላይቭ የምትለውን እንደዚህ ተጭነን በመግባት ሁለት ነገራቶችን ይጠይቁናል። የመጀመሪያ እንደ ቅድሙ የራሳችን ፎቶ እናስገባለን። የራሳችን ፎቶ ካስገባን በኋላ ስታርት ቱ ሰርቲፊኬት የምትላለች እሷን ተጭነን የፊት አሻራ መስጠት መቻል አለብን። እንዴት? በቂ ብርሃን ኔትወርካችን ደህና ሊሆን ይገባል። ፊታችን የምናስገባው ፎቶ ደግሞ ጥርት ያለ ፎቶ ሊሆን ይገባል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ፊታችን እስካን በማድረግ የፊት አሻራ በስትክክል መስጠት ቻልን ማለት ነው። ልክ እዚህ ጋር ስትደርሱ ከስር የተደረደሩ 5 ነገሮች አሉ። ላይቭ ኩባያ የምትመስል ምናምን፣ 5ኛዋን አምፖል የምትመስል ነገር አለች። 5ኛዋን እሷን ነክተን እንመለስና ከላይ ወደ ላይ ከፍ ስናደርግ ማይ ኤጀንሲ የሚል እናገኛለን። ማይ ኤጀንሲ የሚለውን በመንካት ወደ ውስጥ እንገባለን ማለት ነው። ወደዛ ከገባን በኋላ እንደዚህ አይነት አይዲ መሙሊያ ያመጣልናል። ፕሊስ ኢንተር ኤጀንት አይዲ የሚለውን እነካና እዛ ላይ እኔ የማስገባውን ቁጥር እናንተም ታስገባላችሁ ማለት ነው። 47 31 43 40 የሚለው ነው። ፕሊስ ኢንተር ኤጀንት አይዲ የሚለውን በመንካት ኮንፊርም ስንለው ላይክ እንደዚህ ኮንግራጁሌሽን ይለናል። ከስር አይ ዋንት ቱ ኮል ዘ ኤጀንሲ የሚለውን በጭራሽ እንዳትነኩት፣ ፕላትፎርሙ ይቀጣችኋል። ስራ መስራት ስለማትችሉ ዝም ብላችሁ ከላይ ባክ ብላችሁ ትወጡና ከስር ከተደረደሩት 5 ነገሮች በስተግራ በኩል ላይቭ የምትለውን የመጀመሪያዋን እሷን ነክተን እንመለስና ከላይ ሰርች ማድረግ ያለ ሰርች ማድረጊያውን ትነኩትና ከዛ በኋላ ቅድም አስገባነው ቁጥር እናስገባለን። ከዛ በኋላ ኤጀንት ዛኪር ከሩም ያለ ከዛ እሱን ትነኩታላችሁ።
ከዛ በኋላ እሱ ፓርቲ ላይቭ ላይ ካለ ትነኩታላችሁ፣ ከሌለም ሜሴጅ ላይ ገብታችሁ ሀይሎ ትሉታላችሁ። ከዛ በኋላ አዲስ ነኝ ከአንተ ጋር መስራት እፈልጋለሁ ትሉታላችሁ። ከዛ በኋላ እሱ ስለ ፕላትፎርሙ ሁሉ ነገር ያስተምራችኋል። ያው ላይቭ ላይ ሲኖር ፓርቲ ምናምን ብሎ ያመጣላችኋል፣ ከሌለም ኦንላይን ምናምን ብሎ ያመጣላችኋል። ከዛ በኋላ ከፈለጋችሁ ያው እሱ ሙሉ ነገሩን ያስተምራችኋል፣ ላይቭ ላይ ነው። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቻናሉንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክም አድርጉት። ይመቻችሁ።